ዛሬ ማሳያችሁ አፕሊኬሽን ላይ ስልክና ኢንተርኔት ያለው ሰው ሁላ ሎተሪ ፍቆ ማያቅ ሰው አለ ብዬ አላስብም። ሎተሪ ነው የምትፍቁት። የተለያዩ ስክራች የምታደርጓቸው የሎተሪ ድሎች አሉ፣ ለኪ ስታሮች አሉ። $50 $50 ጊቫዌይ ላይ ደግሞ ስንሄድ ጊቫዌይ ቦታ ላይ $1000 $100 $10 የሚሰጡባቸው ጊቫዌዎች ላይ እንዴት እንደምትሳተፉ 153000 ሰዎች 119000 ሰዎች ተሳትፈዋል። እዚህ ጋር $30 ላይ $100 ላይ ወደ 190000 ሰዎች ተሳትፈውበታል። እዚህ ላይ እንዴት ተሳትፋችሁ እናንተ $100 $50 ዝቅተኛው $5 $10 $15 አለ። እንዴት እነዚህ ላይ ተሳትፋችሁ ለኪ ድሎችን ማሸነፍ እንደምትችሉ አሳያችኋለሁ። አፑን ለማግኘት ወደ ፕሌይ ስቶር እንሄዳለን። ስክራች ካርድ ይባላል። ቴሌግራም ላይ አስቀምጥላችኋለሁ። ስክራች ካርድ ብላችሁ ዳውንሎድ ታደርጋላችሁ። ልክ ዳውንሎድ አድርጋችሁ እንደጨረሳችሁ እንከፍተዋለን። አፑን እንደከፈትነው እዚህ ጋር ቋንቋ እንድንመርጥ ይቀናል። ቋንቋ እንመርጣለን። ከዛ ሴቭ እናደርገዋለን እዚህ ጋር ቋንቋውን። በመቀጠል እዚህ ጋር አግሪመንቱን ራይት እናደርግና ኮንቲኒው ዊዝ ጉግል ብለን አንድ ጉግል አካውንት እንመርጣለን። ለውስጥ አንዱን ኢሜል መርጫለሁ። ከዛ በኋላ እንዴት አሰራሩን ያስረዳችኋል። እዚህ ጋር እኔ አስረዳችኋለሁ በዝርዝር። እዚህ ጋር ፊኒሽ እንለዋለን። ኔክስት ብለነው ዳሽቦርዱ እዚህ ጋር የምታዩትን ይመስላል። ያው የተለያዩ ስክራቾች አሉ፣ ለኪ ስታሮች አሉ። እናንተ ከነዚህ ውስጥ ነው የምትመርጡት። እስከ $50 ድረስ የምታሸንፉባቸው እድሎች አሉ ሁሉም ላይ ማለት ነው። ጎልድ ቦነስ፣ ትሪፕል ለኪ የሚል አለ። ዳሽቦርዱ እዚህ ጋር የምታዩትን ይመስላል። ጊቫዌይ ደግሞ የሚሰጥበት እዚህ ጋር አለ። በየቀኑ ደግሞ ሚኒመም ዴይሊ ሪዋርድ የሚሰጠን አለ። እዚህ ጋር በየ14 ሰዓቱ እዚህ ጋር ጊቫዌይ የሚሰጥባቸው ቦታዎች አሉ። እነዚህን ጊቫዌዎች ደግሞ ጆይን ታደርጋላችሁ። $1000 $100 $50 በጣም ትልልቅ አማውንቶች ናቸው እዚህ ጋር የሚሰጡት። ፕሪሚየም ደግሞ ከሆነ እዚህ ጋር ፕሪሚየም ጊቫዌዎች አሉ። የበለጠ ከፍ እያለ ሲሄድ ጆይን ዜሮ ታይም ነው። ምንም ጆይን አላደረኩም። እንደምታዩት 10 ሳንቲም የምናገኝበትም አለ። እነዚህን ጆይን እንዴት እንደምናደርግ አሳያችኋለሁ። መጨረሻ ላይ ኦፈሮች ደግሞ አሉ። ታስኮችን የምሰሯቸው የተለያዩ ቴሌግራም ጆይን ማድረግ የተለያዩ ጌሞችን በመጫወትም ወደ 200 ሚሊዮን ምናምን ኮይኖችን ማለት ነው የምትሰበስቡባቸው ኮይኖቹ ናቸው በኋላ ላይ ወደ ዶላር የሚቀየሩት። እናንተ መጀመሪያ ላይ እዚህ ጋር ዴይሊ ምን ወስደዋለ። ይሄንን ዴይሊ ለመውሰድ 0.06 ሳንቲም ለመውሰድ 15 ሰዓት ይቀረናል። ግሬት እንለዋለን። ከ15 ሰዓት በኋላ ትመጡና ይሄው እዚህ ጋር ይሄን ሚኒመም ዴይሊ የሚለውን ነክታችሁ ይሄን ክሌም ታደርጋላችሁ ማለት ነው። 0.06ቱን ነው ከ15 ሰዓት በኋላ ነው የምናደርገው። እዚች ጋር እንደምታዩት ይሄው የጊቫዌይ ቦክስ ምልክት አለች። እሱ ጋር ደግሞ ዩ ሃቭ ኒው ሪቻርጅ ይላችኋል። እዚህ ጋር ዌሽ ትሉትና ሲምፕል ቪዲዮ አይታችሁ ስትመጡ ሪዋርድ ይሰጣችኋል ማለት ነው። አድስ ነው የምታዩት። እነሱ ከናንተ የሚያገኙት ለናንተ ማስታወቂያ ማሳየት ነው። ለናንተ ከዛ ተመልሶ ኮይን ይከፍሏቸዋል። ዎች እንለዋለን። አዱን አይቼ ተመልሻለሁ። ከዛ በኋላ እንደዚህ ኤክስ ለዋለው ጊቫዌው ልክ ሲያልቅ ይሰጠኛል ማለት ነው። ከዛ በሚቀጥለው ምንድነው የምናደርገው? እዚህ ጋር ለምሳሌ ስክራች ዊን የሚለው ላይ እንገባለን። ከዛ ይሄን ዳውንሎድ እናደርጋለን። ከዛ ወይን ደግሞ ስኪፕ ኤንድ ኮንቲኒው እንለዋለን። ማስታወቂያውን ቶሎኝ ተመልሻለሁ። እንደምታዩት እዚህ ጋር የተለያዩ ነምበሮችን እንፍቃለን። እናንተ ነምበሮችን ስፍቁ ፖይንቶች እዛ ጋር ከፍ እያሉ ይመጣሉ ማለት ነው። ምን ያክል እንደምታገኙ እንደምታዩት 77 አለ። እነዚህን ቁጥሮች እንዳለ እንደዚህ ትፈቃላችሁ። ከስር ምን ያክል ራፍልና ምን ያክል ቲኬት ደግሞ እንዳገኛችሁ ይታሰባል ማለት ነው። እንደምታዩት ይሄው ኩዊክ ስክራች የሚለውን ነካዋለሁ። ጨርሻለሁ። እንደምታዩት ይሄው 0.02 ኮንግራቹሌሽን ዩን ብሎ ሰጥቶኛል። ይሄው 21000 ኮይን ደግሞ እዚህ ጋር አግኝቻለሁ። ሲ ዩር ካርድ የሚለውን ትነካላችሁ። ይሄው ከነዚህ ውስጥ አሁን እኔ እዚህ ጋር ከነበረ ውስጥ የትኛውን ያገኘሁት? ይሄኛውን 48 የሚለውን ቁጥር ነው ያገኘነው ማለት ነው። ልክ እንደዚህ እየመጣችሁ አሁን ክሎዝ እለዋለሁ። ስክራች ታደርጋላችሁ ማለት ነው። ይሄው ዩዊን ቢገር አማውንት አግኝቻለሁ ግሬት እለዋለሁ። ከዛ ድጋሚ አሁንም ይሄው ልክ እንደዚህ ትፍቃላችሁ። እናንተ ሁሉንም እንደ ሎተሪ ስክራች አድርጉት በእጃችሁ። ከዛ አሁን ይሄው እዚህ ውስጥ ካሉት ውስጥ እዚህ ጋር ያሉት ቁጥሮች ከመጡ ልክ እንደ ቢንጎ አይነት ነገር ነው። ይሄው ኩዊክ ስክራች እለዋለሁ። ኦኬ እንደምታዩት ይሄው 0.01 አግኝቻለሁ። አሁንም ሲዩር ካርድ ይለኛል። ስንት ቁጥር? 27 ቁጥር ነው ያገኘሁትኝ። በዚህ አጋጣሚ እናንተ ያሉ አማውንቶችን ካገኛችሁም እንደዛው ነው ማለት ነው። ለእናንተ የሚሰጣችሁ $0.01 ያለበትን ነው። ያው ክሎዝ እለዋለሁ። ይሄንን ልክ በእነዚህ አይነት መንገድ ያው ስፔሻል ዊን ምናምን መጥቶልኛል። ይሄን ከኤክስ አደርገዋለሁ። ተመልሼ እወጣለሁ። ወደ ዳሽቦርዱ ጋር እመጣለሁ። መንገድ እየደጋገማችሁ እናንተ ሞክሯቸው። እኔ አሁን የመጀመሪያውን ነው ያሳየኋችሁ። እናንተ ይሄኛውን ስክራች ዊን የሚለውን ይሄው ለኪ ስታር አለ። እንደምታዩት በዚህኛው ብቻ ወደ 31000 ኮይን አግኝቻለሁ። በጣም ብዙ ናቸው። እንደዚህ ከፍ እያደረጋችሁ ትሪፕሎችን $50 እና $100 የምታገኙባቸው ጃክፖቶች አሉ። ጎልድ ቢኔረል የሚል አለ። ልታገኙ ስለምትችሉ እናንተ እየገባችሁ ሞክሯቸው። እዚህ ጋር ያው አቬሌብል የሆኑ 20 አሉ። ለምሳሌ አሁን እኔ ከዚህ ጋር ያው 20 ነበር የተሰጠኝ። እኔ ስንት ሞከርኩ? 12 18 ይቀረኛል። ሁለቴ ነው ስክራች ያደረግነው። እዚህ ጋርም 20 አለ። ሁሉም ላይ 20 አለ። አሪፍ ናቸው። በነፃ ስለሆነ ምንም እናንተን የሚያስወጣችሁ ገንዘብ ስለሌለ ሞክሯቸው። እድሎቻችሁን ትሞክራላችሁ። ጊቫዌይ የሚለው ላይ ደግሞ ልክ እንደዛ ነው። ጊቫዌዎች ደግሞ እነዚህ ጆይን ነው የምናደርገው። እናንተ አንዱ እንደዚህ ተነኩና you do not have image ኩፖን ይላቸዋል። እዚህ ጋር ጆይን ለማድረግ ኩፖን ያስፈልጋቸዋል።
ኩፖን ማለት ምን ያክል ነው? ራፍል ቲኬቶች ማለት ነው። ልክ እንደዚህ ጋር ዜሮ ነው የኔ ራፍል ቲኬት እንደምታዩት ያው ራፍል ቲኬት ይፈልጋል። እነዛ ራፍል ቲኬቶች በኋላ እናንተ በጊቫዌ መልክ ስታገኙ የመጀመሪያው ስክራች ላይ ትመጡና እዚህ ጋር ጆይን ታደርጋላችሁ። እዚህ ጋር ወደ 663,000 ምናምን ሰዎች ተሳትፈዋል። እዚህ ጋር ወደ 15,387,000 ምናምን ሰዎች በጣም ብዙ ሰዎች እየተሳተፉ ነው። እዚህ ጋር ከ20 ወደ 206,422 ምናምን ሰው ጆይን እያደረጉ ነው። እዚህ ጋር እናንተ እየገባችሁ ጆይን አድርጉ። $5 $10 15 $20 የምታገኙባቸው እድሎች ይፈጠራሉ ማለት ነው። እናንተ እዚህ ጋር ያሉትን ጊቫዌ ተሳትፋችሁ ፕሪሚየም ጊቫዌም አለ። ፕሪሚየም ላይ ደግሞ ፕሪሚየም ካርድ ነው የሚያስፈልጋችሁ። እቺኛዋ ማለት ይሄው እዚህ ጋር ደግሞ ዜሮ የምትለዋ የኔ ፕሪሚየም ካርድ በሱም እዚህ ጋር ተሳተፉ። 150 10 0.10 ሳንቲም $10 $5 $2 $1 አለ። ኦፈር ላይ ደግሞ የተለያዩ ታስኮችን ትሰራላችሁ። እነዚህ 2 ሚሊዮን ወደ 200 ሚሊዮን የሚያስገኙ 2000 ኮይን የሚያስገኙ አሉ። ጌሞችን መጫወት፣ ሰርቬዎችን መስራት፣ ሶሻል ሚዲያዎቻቸውን እየገባችሁ ቴሌግራም፣ ዋትስአፕ ምናምን ኢንስታግራም ላይ እነሱን ፎሎ ማድረግ ነው። በዛ አማካኝነት ኮይኖችን ተሰበስባላችሁ። እነዚህ ኮይኖች ራፍል ቲኬቶችን ስለምታገኙባቸው እነዛ ራፍል ቲኬቶች ደግሞ ለምን ይጠቅማቸዋል? እዚህ ጋር በኋላ ላይ እዚህ ፕሪሚየም ጊቫዌ ላይ ለመሳተፍ ይጠቅማቸዋል ማለት ነው። በእንደሱ መንገድ በየቀኑ እየገባችሁ ስሩ። እዚህ ጋር እቺን ደግሞ በየ24 ሰዓቱ እየገባችሁ ዎች ቪዲዮ እያደረጋችሁ ጊቫዌ ቲኬቶችን የምትገቡባቸውን እድል ታመቻቻላችሁ ማለት ነው። ምንም ያስቸግር ነገር የለውም። እናንተ ኢሜይላችሁን ተጠቅማችሁ ትመዘገባላችሁ። እንዳሳየዋችሁ አፑን ከፕሌይ ስቶር ላይ ዳውንሎድ በማድረግ ከዛ በኋላ እነዚህን ቲኬቶች ላይ እየተሳተፋችሁ እናንተ እየገባችሁ ስክራች ማድረግ ነው። የሰበሰባችሁትን ኮይን ደግሞ እዚህ ጊቫዌ ላይ ትመጡና ጊቫዌ ላይ ተሳተፋላችሁ። $20 $30 የምታገኙበት ማለት ነው። ዊዝድሮ ለማድረግ ደግሞ እዚች ጋር ይሄውችን የኮይን ምልክቷን እናካታለን። ከላይ ዊዝድሮዋል ሜቶድ ላይ እንደምታዩት ፕሩፍ ኦፍ ፔይመንት የሚል ላይ ምን ያክል ሰዎች እንደወሰዱ አለ። ቹዝ ዘ ቤስት ፕሮቫይደር ዩ ብሎኝ ለኛ የሚሆን ማለት ነው ለኢትዮጵያ። ዛሬ ዊዝድሮ ያደረጉ ሰዎች በነገራችን ላይ 1081 ሰዎች አሉ እስካሁን ድረስ። ለኢትዮጵያውያን ምንድን ነው የሚመከረው? ባይናንስ፣ ፔየር፣ ሄደር እና አድ ፕሮቫይደር ደግሞ ማስገባት ትችላላችሁ። ሚኒመም ዊዝድሮዋሉ በጣም አሪፍ ነው። 0.35 ሳንቲም ብቻ ነው። እናንተ በባይናንስ ለምሳሌ ባይናንስ ዋሌታችሁን ወይም ዩአይዲያችሁን አምጣችሁ በባይናንስ 0.35 ላይ ስትደርሱ መስራት ትችላላችሁ። እኔ አሁን ጀምሬ 0.03 ላይ ነው ያለሁት። 0.35 ሳንቲም በዶላር ላይ ስትደርሱ ማውጣት ትችላላችሁ። ከፈለጋችሁ ደግሞ ብዙ አሉ፣ ሌላ ዞሎ ፔይ ምናምን ብዙ አሉ። ከዚህ በፊትም ሰርቼላችኋለሁ እንደዚህ አይነት። ፔይፓልም አለ እዚህ ጋር። በፔይፓልም በፐርፌክት መኒ ማውጣት ትችላላችሁ። ፔይፓል አካውንት የሌላችሁ አከፋፋት የሰራኋቸው ብዙ ቪዲዮዎች አሉ። እነዛን ቪዲዮዎች እያያችሁ ኢትዮጵያ ውስጥ የሚሰራ ፔይፓል አካውንት ከፍታችሁ በዛም ዊዝድሮ ማለት ትችላላችሁ። ምንም የሚያስቸግር ነገር የለውም። ያስቸገራችሁ ነገር ካለ ኮሜንት ላይ ጻፉልኝ፣ እመልስላችኋለሁ ለሁላችሁም። በእነዚህ አይነት መንገድ ነው የሚሰራው አፕሊኬሽኑ። ሁላችሁም ተጠቀሙበት፣ ለጓደኞቻችሁም ሼር አድርጉ። ቪዲዮ ላይክ በማድረግ አዳዲስ የሆናችሁ ሰብስክራይብ አድርጋችሁ ጨርሱት። በሚቀጥለው ቪዲዮ እስከምንገናኝ ድረስ እነዚህን ቪዲዮዎች እያያችሁ ጠብቁኝ።